ጉርምስናና ኮረዳነት ማለት በተወሰነ የእድሜ ክልል ውስጥ በወንዶችና በሴቶች ላይ የሚከሰት የአካልና የባህሪ ለውጥ ነው። በጉርምስናና በኮረዳነት የሚከሰቱት አካላዊና የባህሪ ለውጦች ስነ ህይወታዊ ኦር ባዮሎጂካል ለውጦች ይባላሉ። ጉርምስናና ኮረዳነት በእድገት የሚመጣ ጤናማ የሆነ የአካልና የባህሪ ለውጥ ነው። በወንዶችና በሴቶች ላይ የሚታዩት የአካልና የባህሪ ለውጦች የተለያዩ ናቸው። ሰላም። በዚህ የቪዲዮ ለሰን በጉርምስና ወቅት በወንዶች ላይ የሚታዩ ስነ ህይወታዊ ለውጦች፣ በኮረዳነት ወቅት በሴቶች ላይ የሚታዩ ስነ ህይወታዊ ለውጦች፣ የወር አበባ ዑደትና የንጽህና አጠባበቅ እንዲሁም ጾታዊ ጥቃትን በተመለከተ የምንማር ይሆናል። በጉርምስና ወቅት በወንዶች ላይ የሚታዩ አካላዊና ስነ ልቦናዊ ለውጦች መታየት የሚጀምሩት ከ12 እስከ 14 ዓመት ባሉት የእድሜ ክልሎች ነው። በዚህም ወቅት የሚታዩት ዋና ዋና ስነ ህይወታዊ ለውጦች የድምፅ መንጎርነን፣ ትከሻና ደረት መስፋት፣ የጡንቻ መዳበር፣ በፊት ላይ በብብት ስርና በብልት አካባቢ ፀጉር መብቀል፣ የወንድ ዘር ፈሳሽ መመንጨት፣ ፈጣን የሆነ የክብደትና የቁመት መጨመር ይታያል። ሴቶች ልጆች ላይ አካላዊና ስነ ልቦናዊ ለውጦች መታየት የሚጀምሩት ከ11 እስከ 13 ዓመት ባሉት የእድሜ ክልሎች ነው። በኮረዳነት ወቅት የሚታዩት ዋና ዋና ስነ ህይወታዊ ለውጦች ደግሞ የጡት ማጎጥጎጥ ወይንም ማደግ፣ የወር አበባ መታየት፣ የዳሌ መስፋት፣ የድምፅ መቅጠን፣ በብብት ስርና በብልት አካባቢ ፀጉር መብቀል፣ ፈጣን የሆነ የክብደትና የቁመት መጨመር ይታያሉ። የወር አበባ ዑደትና የንጽህና አጠባበቅ። የወር አበባ ለአቅመ ሔዋን የደረሰች ልጃገረድ በማህፀኗ ግድግዳ ላይ ጽንሰት ለመቀበል የተዘጋጀው አካል በመፈራረስና በደም መልክ መፍሰስ ነው። የወር አበባ ዑደት አንዲት ልጃገረድ ለአቅመ ሔዋን በደረሰች ጊዜ ማለትም ከ12 እስከ 14 ዓመት ዕድሜ ይጀምራል። ማረጥ የምንለው ሴት ልጅ የወር አበባዋን ማየት የምታቆምበት ወቅት ነው። የወር አበባ ንጽህና አያያዝ በወር አበባና በማረጥ መካከል ለሴቶችና ለታዳጊ ልጃገረዶች አስፈላጊ የሆነ የንጽህና መጠበቂያ መንገድ ነው። የወር አበባ ንጽህና አያያዝ ከወር አበባ ሂደት ጋር የተዛመደ የንጽህና አያያዝን የሚያመለክት ዑደት ነው። የወር አበባ ዑደት በተወሰነ ዕድሜ ክልል ከ12 እስከ 55 ዓመት ውስጥ ባሉ ሴቶች ላይ የሚታይ ጤናማ ተፈጥሯዊ ሂደት ነው። ሴቶችና በጉርምስና ዕድሜ ላይ ያሉ ልጃገረዶች የወር አበባን ደም ለመምጠጥ ወይም ለመሰብሰብ ንጹህ የወር አበባ መጠበቂያ ቁሳቁሶችን ይጠቀማሉ። የወር አበባ ንጽህና መጠበቂያ ቁሳቁሶች ለምሳሌ ሞዴሶች፣ ንጣፎች፣ ጨርቆች የወር አበባ ፍሰትን ለመያዝ የሚያገለግሉ ምርቶች ናቸው። የወር አበባ መጠበቂያ መገልገያዎች እንደ መጸዳጃ ቤት እና የውሃ መሰረተ ልማቶች የሚኖሩ ከሆነ ንጽህና የተጠበቀ የወር አበባ አጠባበቅን ለማከናወን ወሳኝ ናቸው። የወር አበባ ዑደትና የጽንስ መፈጠር። የወር አበባ በአማካኝ በየ28 ቀናት በማህፀንና በእንቁልጢ ውስጥ የሚካሄድ ወርሃዊ ዑደት ነው። የወር አበባ ዑደት አንዲት ልጃገረድ ለአቅመ ሔዋን በደረሰችበት ጊዜ ማለትም ከ12 እስከ 14 ዓመት በአማካይ ባለው ዕድሜ ይጀምራል። ይህ ዕድሜ ኮረዳዋ ልጅ መውለድ የምትችልበትና የምትጀምርበት የዕድሜ ክልል ነው። የወንድ ነባዘር ከሴቷ እንቁላል ጋር እንዲገናኙ የሚያደርገው የወንድና የሴት ጾታዊ ግንኙነት የግብረ ስጋ ግንኙነት ወይንም ሩካቤ ስጋ ይባላል። በሩካቤ ስጋ ግንኙነት ጊዜ ከወንዱ ብልት የሚወጣው ነባዘር ከእንቁላል ጋር ለመገናኘት ወደ ማህፀን ቱቦ እየዋኘ ይሄዳል። በማህፀን ቱቦ ውስጥ ሁለቱ ይዋሃዱና ጽንስ ይፈጠራል። የነባዘርና እንቁላል በማህፀን ቱቦ ተገናኝተው ጽንስ የመፍጠር ሂደት ጽንሰት ይባላል። ወደ ጽንስ የተቀየረው እንቁላልም ውህድ ህዋስ ይባላል። ውህድ ህዋሱም ወደ ጽንስነት ይቀየራል። ጽንሱ ሊቀበለው በተዘጋጀው የማህፀን ግድግዳ ላይ በመተከል ያድግና ሽል ይሆናል። በጽንሰትና በወሊድ መካከል ያለው ጊዜም የእርግዝና ጊዜ ይባላል። የወር አበባ መፍሰስ ካቆመበት በአማካኝ ከ10 እስከ 20 ባሉት ቀናት ውስጥ እንቁላል ከእንቁልጤ በመውጣት ወደ ማህፀን ቱቦ ይገባል። ይህ ጊዜ የወላድነት ጊዜ በመሆኑ
በዚህ ጊዜ የግብረ ሥጋ ግንኙነት የፈጸመች ሴት ልትጸንስ ትችላለች። በዚህም ጊዜ በሴቷ አካል ውስጥ የሚከተሉት ሁኔታዎች ይከሰታሉ። ጽንስ ሊከሰት ይችላል። በሚቀጥለው የወር አበባ መምጫ ወቅት ውህድ ሕዋስን ለመቀበል የተዘጋጀው የማህፀን ግድግዳ ሳይፈራርስ ይቀርና ጽንሱ ይተከልበታል። በጽንሱ ምክንያት የማህፀን ግድግዳን ስለማይፈራረስ የወር አበባ ሳይታይ ይቀራል። በዚህ ምስል ላይ የወር አበባ ዑደትን በደንብ እናጠቃለው። የመጀመሪያዎቹ 7 ዕለታት የሚያመለክቱት የወር አበባ የሚፈስባቸው ዕለታት ናቸው። እነዚህ ዕለታት በአማካይ የተሰላ ስሌት እንጂ በሁሉም ሴቶች ላይ እኩል አይደለም። የወር አበባ ካቆመበት ቀን ጀምሮ ያሉት 5 ዕለታት ያ ማለት በዚህ ምስል ላይ እንደሚታየው ከ8ኛው እስከ 12ኛው ዕለት ድረስ ያሉት 5 ዕለታት እንቁላል የሚዘጋጅበት ወቅት ነው። በዚህ ወቅት አንዲት ሴት የግብረ ሥጋ ግንኙነት ብትፈጽም የመጸነስ ዕድል ሊኖራት ይችላል። ከ13ኛው እስከ 15ኛው ባሉት ወይንም በምስሉ ላይ እንደሚታየው በአረንጓዴ በተቀለመው ቀለም ላይ ወቅት ጊዜ ደግሞ አንዲት ሴት የግብረ ሥጋ ግንኙነት ብትፈጽም የመጸነስ ዕድሏ እጅግ ከፍተኛ ነው። በዚህ ጊዜ የተዘጋጀው እንቁላል አድጎ የማህፀን ግድግዳ ላይ የሚተከልበት ወቅት ነው። በእነዚህ በ3ቱ ቀናት የግብረ ሥጋ ግንኙነት ካልፈጸመች አንዲት ሴት ቀጣይ በቢጫ በተቀለሙት ከ16ኛው እስከ 28ኛው ድረስ ባሉት ዕለታት ውስጥ የማህፀን ግድግዳ የሚፈራርስበት ወቅት ነው። በዚህ ወቅት አንዲት ሴት የግብረ ሥጋ ግንኙነት ብትፈጽም የመጸነስ ዕድሏ ዝቅተኛ ነው ወይንም ላትጸንስ ትችላለች። በእነዚህ ቀናት ውስጥ የፈራረሰው የማህፀን ግድግዳ እንደገና ተመልሶ በደም መልክ መፍሰስ ይጀምራል። እንደዚህ እያለ በየ28 ቀናት ውስጥ እየተመላለሰ የወር አበባ ሊታይ ይችላል። እዚህ ጋር የወር አበባ ሁልጊዜ በየ28 ጊዜ እየተመላለሰ ይመጣል ማለት ሳይሆን በአማካይ የተሰራ ስሌት ነው። ሰዎች ለግል ጥቅማቸውና ፍላጎታቸው ብለው በሌሎች ሰዎች ላይ ጾታን መሰረት ያደረገ ትንኮሳና አስገድዶ መድፈር ሲፈጽሙ ጾታዊ ጥቃት ይባላል። ጾታዊ ጥቃት ለስነ ልቦና ችግር ያጋልጣል። ያልተፈለገ እርግዝና እንዲከሰትም ያደርጋል። ለተለያዩ በሽታዎች ለምሳሌ ለኤችአይቪ፣ ኤድስ፣ ቂጥኝ፣ ከርክርና ለመሳሰሉት በሽታዎችም ያጋልጣል።